የኔትወርክ ማርኬቲንግ ባለሙያ ነህ? ይህ ቪዲዮ ላንተ ነው። በዛሬው ቪዲዮ የምንማረው ነገር ስለ ኔትወርክ ማርኬቲንግ ነው። እንደዚህ ሲል ደግሞ ስለ ኔትወርክ ማርኬቲንግ ምንነት ሳይሆን እዛ ሙያ ውስጥ ያለ ሰው የቡድኑን መጠንና ወራዊ ገቢውን በአጭር ጊዜ ውስጥ ለማሳደግ የሚረዱ 8 ደረጃዎችን እናያለን። እናም እንድታውቁልኝ የምፈልገው ነገር ቢኖር እኔ የኔትወርክ ማርኬቲንግ ባለሙያም ሆነ ልምዱም የሌለኝ ሰው ነኝ። ነገር ግን ካነበብኩት ካየሁት ነገር ተነስቼ ይህንን ሐሳብ ቪዲዮ ቢሰራበት በዚህ ሙያ ውስጥ ያለ ሰው በትንሹም ቢሆን ይጠቀምበታል በሚል ሐሳብ ነው ይህንን ቪዲዮ የሰራሁት። ስለዚህ የሚላቸው ነገሮች ሙሉ በሙሉ አምናችሁ አትቀበሉት፣ ደግሞም አትቃወሙት። የሚጠቅማችሁ ነገር ከውስጡ አውጥታችሁ ለመጠቀም ሞክሩ። እስከ መጨረሻ አብራችሁ ይሁኑ። የትኛውን ምርት ወይም አገልግሎት እንደሚያበረክቱ እና ለማን እንደሚያበረክቱ ግልጽ ያድርጉ። የእርስዎ የገበያ እቅድና የቡድን ማሳደግ ስልት ግልጽና ተግባራዊ ሊሆን ይገባል። ሁለተኛ፣ ቡድን ማሰራጨት። የሚያግዙና የሚያስተላልፉ ሰዎችን ያገኙ። የቡድን አባላት ከእርስዎ ጋር ተመሳሳይ ራዕይ ያላቸው እና በስራ ላይ ተነሳሽነት ያላቸው መሆን አለባቸው። የማሰራጨት ስልቶችን በመጠቀም አዳዲስ አባላትን ያስገቡ። ለምሳሌ በማህበራዊ ሚዲያ፣ የመስመር ላይ ማስታወቂያዎች ወይም በአካል የሚከናወኑ ክስተቶች። ሶስተኛ፣ ስልጠናና ድጋፍ ይስጡ። ለአዳዲስ አባላት የስልጠና ፕሮግራሞችን ያዘጋጁ። ይህ ቡድኑን በተሻለ ሁኔታ ለመምራትና ለመርዳት ይረዳቸዋል። የተወሰኑ የስልጠና እቅዶችን ያዘጋጁና የቡድን አባላት ጥያቄዎችን ለመመለስ የድጋፍ ስርዓት ይፍጠሩ። አራተኛ፣ የማበረታቻ ስርዓት ይፍጠሩ። የቡድን አባላትን ለማበረታታት የማነሳሳት ስርዓት ይፍጠሩ። ለምሳሌ ለተሻለ አፈጻጸም ገንዘብ ወይም ሌሎች ሽልማቶችን ይስጡ። የቡድን አባላት እርስ በእርስ ለመርዳት እና ለመስራት የሚያበረታታ አካባቢ ይፍጠሩ። አምስተኛ፣ በማህበራዊ ሚዲያ ላይ ትኩረት ይስጡ። የእርሶን ምርት ወይም አገልግሎት ለማስተዋወቅ የማህበራዊ ሚዲያ መድረኮችን በአግባቡ ይጠቀሙ። በየቀኑ ይዘት ይለጥፉ እና ከቡድኑ ጋር መስተጋብር ያድርጉ። ስድስተኛ፣ የግል ልምድ ይገንቡ። ከእያንዳንዱ ደንበኛ ጋር ግልጽ የሆነ ግንኙነት ይፍጠሩ። ይህ ደንበኞቹን ለማሳደግ እና በተደጋጋሚ ለመግዛት ያበረታታቸዋል። የደንበኞች ጥያቄዎችን በፍጥነት ይመልሱ እና ከፍተኛ የደንበኝነት አገልግሎት ይስጡ። ሰባተኛ፣ የእድገት መለኪያዎችን ይከታተሉ። የቡድኑን እድገትና ወራዊ ገቢውን በየጊዜው ይከታተሉ። ውጤታማ ያልሆኑ ስልቶችን ይለውጡ እና የተሻሉ ውጤቶችን ለማግኘት እቅዶችን ያሻሽሉ። ስምንተኛ፣ በቋሚነት ይማሩና ያሳድጉ። ከሌሎች የኔትወርክ ማርኬቲንግ ባለሙያዎች ይማሩ እና አዳዲስ ዘዴዎችን ይተግበሩ። በቋሚነት የራስዎን እውቀትና ክህሎቶች ያሳድጉ። በእነዚህ ደረጃዎች መሰረት በመስራት የቡድኑን መጠንና ወራዊ ገቢውን በአጭር ጊዜ ውስጥ ማሳደግ ይችላሉ። ጠቃሚ ነገር እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ሌሎችም እናንተን የሚያስተምሩ የሚያነቃቁ እውቀት እንዲጨብጡ የሚያደርጉ ሐሳቦችን ወይም ትምህርቶችን ለማግኘት ሰብስክራይብ የሚለውን በተን በመጫን አባል ወይም ቤተሰብ ይሁኑ። በሌላ አስተማሪ ቪዲዮ እስክንገናኝ ቸር ሰንብቱ።